የ5 ዓመት ልፋት ነው 5 ዓመት አረብ ሀገር ኩሽና እንትን ብዬ የአረብ ሀገር ግልምጫቸው መስታወት እየተንጠላጠልኩኝ ያጸዳው ያ ሁሉ ነገር ሽንት ቤት ሳይቀር እየጠረኩ ያን ገንዘብ ያገኘሁት ያን ገንዘብ ግን እኔ እሱን አምኜ የኔ ነው ነገ የተሻለ ህይወትን እንኖራለን ብዬ ነው ማለት ዝምባ ምን ማለት ነው ሲጀመር የሱ ስራ ነው ሲጀመር በቃ ሁሉም የሱ ስራ ነው በሱ ምክንያት ነው እንደዚህ ሆንኩት ምን ታውሰኛለ ምንድነው የኔ ስራ ሁሉ ነገር ያለት ነው አንቺ ነሽ ማለት ነው ማለት ብናረግስ ምን ትሰራለሽ እኔ ስር ሁሌም እኔ ስር ምን ትሰራለሽ አንተ ጋር ያደረከው ነገር ዛሬ ብቻ ነገር አሁን ይሄን ጉድህን መቅደስ ትመጣለች ሁሉንም ነገር እሺ አሁን እሷ ሳመጣ እኔ እናንተ ብንፈተውስ ምንም መንፈታው ነገር የለም እንፈተዋለን አደውል ቆይ መጀመሪያ እናወራለን እንዳትጠቀም ወደዛው እኮ ነው ማለት ተመለስ ጀመረ ይጥፋት ነው አንተ ማነው አንተ ጋር እዚህ ነገር ውስጥ እርስ በራስ ይወቃቀሳሉ ደግሞ ራስ እኔ ነኝ ይባባላሉ ይወላችሁ እኔ ጋር እንደዚህ የሚባል ድራማ የለም ተማሽ አንተ እዛ እንትናችሁ እዛ አሁን ሄሎ መግዲ የት ነሽ እንትን ደግሞ መምጣቱ ቤት ነህ አንቺ ቤት ነህ ሰላም ነው ነኝ ምንም አሰራም እኮ መጣ እሺ ትሰማኛለህ መምጣትና መስራትና ለመስራቱን ደግሞ እናየዋለን አንቺ ቅድም ምን ነበር ያልሽኝ ለሱ ብዬ ነው እዚህ ቤት ውስጥ ገረድ የሆንኩት ነው ያልሽኝ አዎ በሱ ምክንያት ነው እንደዚህ የሆንኩት እዚህ ነገር ገንዘብ ፈልገሽ ምንም ይሄ ነገር ቆራን የጀመርነው ለምንድን ነው ብቻ እዚህ ጋር ጥፋተኛ የምታደርገው እኔ እናንተ እዚህ ጋር የምን ገንዘብ ነው አንቺ እሷ ማን ነው የምን ገንዘብ ፈልጋ ነው በቃ ሁሉም ነገር እሱ ያውቃል እሱን ጠይቀው በቃ እሱ ነው እዚህ ነገር ውስጥ ያስገባኝ እሱን ጠይቀው ምንድነው ፈልገሽ ነው የገባሽው ምንድነው ይሄን አብረን የጀመርነው ፈልጌ አይደለም እኔም አንተን ፈልገን በቃ እኔን አትውቀሰኝ አብረን የጀመርነው ምናምን አብረን የጀመርነው ብቻ ነው እንደ ነገር ያደረኩት ምንድነው አብራችሁ የጀመራችሁት ምንድነው ስታረጉ የነበረው መጀመሪያ የሚጠነሰሰው መጀመሪያ የሚያስበው እሱ ነው አሳምኖኝ እዚህ ነገር ውስጥ የገባው እሱ ነው መጠየቂያ በቃ ነገር ምንቱን ከወጣው አይቀር በቃ እንደዚህ ሳይዘም ማለቅ ነው ያለበት ነገርኝ እኮ ነው የሚለው አንተ እሺ ይሄን መቅለስለሰ ምናምን እዛው እኔ ጋር ጉዳይ አይደለም አሁን በስርዓት አሁን በጉልበት መጣሽ ሲጀመር አንተ ማን ነህ አይደለም በጉልበት ምንድነው ምንም ላረግ ይችላል ሰማኝ ማን ነህ ምንድነው እኔ አሁን እኮ ስላንተ አልነገርክም ምንም ነገር ሳትነግረኝ ነው እንትን የፈለከው ነገርኝ ሲጀመር እሺ ማን ነው ማወቅ እፈልጋለሁ ማን ነው መርማሪ ጋዜጠኛ ባይሉ ማለት ምን ማለት ነው ምን እሱን እናብራራለን እሺ ቁጭ በል አሁን ሰማንነቴ ገባ ምን አስደነገጠሽ ነገሪ ምን አስደነገጠሽ ማለት እሱንም ላሳይሽ ተራልጂ አሁን እኔ ሌላ ጥያቄና መልስ ውስጥ ወይንም ጭቅጭቅ ውስጥ መግባት አልፈልግም ስለተፈጠረው ነገር አንተ ታስረዱኛላችሁ ሰማይ እሺ ብታድብ አይሻልም አሁን እሷም ትመጣለች ሁሉንም ነገር ሰማይ ምንድነው ማለት ምን የተፈጠረው ነገር ማይሉ ነው የተፈጠረው ቆይ ተረጋጊ ምን ተፈጠረ አይደለም ቆይ እኔ አስረዳሻለሁ መጀመሪያ ቁጭ በል አንቺ ምንድነው እዚህ ጋር ምን እየሰራሽ ነው አንቺ እሺ ቆይ መቅደስ አሁን እንድትረጋጊ እኮ ነው ምንድነው እየሰራችሁ ያለው እሺ አስረዳሻለሁ ምን ተፈጠረ እሺ ቁጭ በይ እኔ ምን አልቀመጥም እሺ እሱ ነገረኝ አንተ ምን የተፈጠረው በቃ በአጋጣሚ ነው ስህተት ነው ምን አይነት ስህተት ነው ስህተት ያንተ ስህተት ምን ማለት ነው አጋጣሚ ነው ተባልሻል አንቺ ምን ማለት እሺ አይደለም ቆይ ቁጭ በይ ምንድነው ተረጋጊ በቃ ተረጋጊ እስኪ ምንድነው የተፈጠረው ተናገሩ ምንድነው እሱ እሺ እኔ አስረዳሻለሁ እኮ ለምንድነው አንተ ማትዩ እሺ ቆይ
እንዲህ እስኪ በግልጽ ተናገሩ። ምንድነው ችግሩ? ምንድነው? እሺ ንገረኝ። አሁን እየተረጋጋሽ እኮ አይደለም። ንገረኝ። ምን እያየሁ ያለሁት ነገር እኮ ምንም የሚያረጋጋ ነገር ያለ አይደለም። በቃ ስህተት ነው የተፈጠረው። ምን አይነት ስህተት? ገጠመኝ ነው። በቃ ስህተት ነው። ገጠመኝ እኮ ገጠመኝ ነው አይደለ? በኃይሉ ንገረኝ። ያለው ነገር የተፈጠረው ነገር ምንድነው? አሳየኝ እስኪ ምንድነው እሱ? እንዴ በቃ ለምን አትረጋጊም? እየሰማሽ አይደል? እንዴት ፈጠረ? ዝም በይ አንቺ። አፍሽን ዝጊ። እሺ መልስ። አፍሽን ዝጊ። ከኔ ጋር ጭራሽ ትመላለሻለሽ። ይሄን ቪዲዮ ተረጋግተሽ በደንብ እንድታይ ይፈልጋል። ከዛ በኋላ ምንም ነገር እናየዋለን ማለት ነው።